ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቲያንስ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ስሜን ለማታውቁኝ ፀሐይ ሹሜ ይባላለሁ። ተወልጄ ያደግኩት ከኢትዮጵያ ደቡብ ክልል ጉራጌ ዞን ሲሆን አሁን ያለሁት በዩናይትድ አረብ ኤምሬትስ ሳውዲ አረቢያ ማዳም ቤት ተቀጥሬ እየሰራሁ ነው እገኛለሁ ማለት ነው። ይህንን እድል ያገኘሁት እንደ ማንኛውም ሰው በማህበራዊ ድረገጽ ቢሆንም እድሉን የሰጠችኝ ታላቋ ሊደር አልማዝ ክፈተው ነች። ማለትም እድሉ ባገኝም እኔ ወደኋላ ለማፈግፈግ የፈለኩበት ሁኔታ ነበረ፣ ማለትም በራሴ ኬዝ ማለት ነው። ነገር ግን ከችግርሽ ይሄንን የወደፊት ህልምሽ የወደፊት ራዕይሽ የምታሳኪበት ትልቅ የቢዝነስ እድል ነው እንዳያመልጥሽ በማለት ማለት ነው ይህንን እድል እንድጠቀምበት በጣም ፓወርፉል በሆነ እንትን ማለት ነው በጣም ጎትታ ነው ያመጣችኝ ማለት ይቻላል። ማለትም እኔ ወደኋላ የምቀርበት የራሴ ኬዝ ነበረ ማለት ነው። ግን የእውነት ይሄ ለቪዲዮ ወይም ደግሞ ቪዲዮ ለማሳመር ወይም ማንኛውም ሰው አፕላይኑ ስለሚያመሰግን አይደለም። የእውነት ሊደር አልማዝ ክፈተው ማለት በጣም ትልቅ ሰው ነች። እግዚአብሔር ያክብርሽ፣ እግዚአብሔር ይስጥሽ። ማለት እኔ ይሄ ከቲያንስ ጋር ቀጠልኩ አልቀጠልኩ ለህይወት የሚጠቅመኝ ነገር ትልቅ የሆነ ትምህርት እንዳገኝ የረዳሽኝ አንቺ ነሽ እና በጣም ከልብ ያመሰግንሻለሁ። የእውነት ምስጋናዬ በጣም የላቀ ነው ማለት ነው። ማለትም እኔ ብዙ ምክንያት እየደረደርኩ ልቀር አስቤ ነበረ። ግን ምንም ሳሰለች በመደወል ምን በማለት በቃ አላማሽ ይሄን ከችግርሽ ይበልጣል ይሄ ከችግርሽ የሚበልጥ ነገር ነው እና ብላ ለማሳመን ሞከረች። እግዚአብሔር ይስጥልኝ፣ በጣም እግዚአብሔር ይስጥልኝ። አመሰግናለሁ ከልብ የእውነት በጣም ትልቅ ሰው ነሽ። በመቀጠል ዛሬ የሆነ ሰርፕራይዝ መጥቶልኛል ማለት ነው። ማለትም እኔ ከካምፓኒው ምርቶች ደውዬ አዝዤ ነበረ የሚያስፈልጉኝ ነገሮች ማለት ነው እና እሱም በአግባቡ ባዘዝኩት መሰረት ለዛውም በቤት ድረስ ደጅ ድረስ በታማኝነት የግዢ ደረሰኝ ሳይቀር ሁሉም ነገር ቤቴ ድረስ መጥቶልኛል ማለት ነው። የምሰራበት ቦታ እነዚህ ደረሰኞች ናቸው። እያንዳንዱ ይሄ የዕቃ ስም ዝርዝር አለው። ደረሰኞች ደግሞ እያንዳንዱ ደረሰኞች አለው። እቃው የተጓጓዘበት እቃው የተገዛበት እያንዳንዱ ደረሰኝ አለ ማለት ነው እና ታማኞች ናችሁ። በጣም አመሰግናለሁ። በጣም ከልብ ምስጋና የላቀ ነው። እቃዎቹ እነዚህ ናቸው። ያው የድርጅቶቹ ምርቶች ናቸው። ካልሲየም፣ ፖታሽየም፣ ዚንክ እነዚህ የመሳሰሉ ለጤና የሚጠቅሙ አልሚ ምግቦች ናቸው ማለት ነው። ኒውትሪሽን ፉድ ሰፕሊመንቶች ናቸው። መድኃኒት አይደሉም። በነገራችሁ ላይ መድኃኒት እኔ መጠቀም አልወድም። መድኃኒት አይደሉም። ይሄ ከተፈጥሮ ከእጽዋት የተሰሩ ምንም አይነት ሳይድ ኢፌክት የሌላቸው አልሚ ምግቦች ናቸው ማለት ነው። እነዚህ ደግሞ ለሰውነታችን የሚጠቅሙ ናቸው። እኔ በበኩሌ ማለት የሚሰማኝ ህመም አለ መገጣጠሚያ አካባቢ ምናምን አንዳንዴ እዚህ ስራም ስለሚበዛብኝ ስለሚያመኝ ለዛ ደግሞ እንደ መድኃኒት ስለሚጠቅም ምግቡን መውሰድ ስለፈለኩኝ ይሄንን ደውዬ አዝዣለሁ ማለት ነው። በተጨማሪም የተለያዩ ነገሮች ለጤና የሚጠቅሙኝ ነገሮች ሌላም ለጤና የሚጠቅመኝ ነገር ደውዬ አዝዣለሁ ማለት ነው። እነዚህ ሁሉ ከዛ የመጡልኝ ናቸው ማለት ነው። እነዚህ ካልሽየም ፓውደር አለ፣ ዚንክ አለ እና ሁሉም ባዘዝኩት መሰረት ነው የመጣው እና የጥርስ ሳሙና አለ እና እንዲሁም የንጽህና መጠበቂያ ማለትም ሞዴስ እነዚህ ሁሉ አዝዤ በስርዓት ማለት ነው መጥቶልኛል ማለት ነው። እነዚህ ባዘዝኩት እንደውም ካዘዝኩት በላይ ተጨማሪ ነገሮች ጭምር አለበት ማለት ነው። ስለዚህ በጣም ከልብ አመሰግናለሁ ስለ ታማኝነታችሁ። እንዲሁም እኔ መውጣት አልችልም። ያው እንግዲህ የማዳም ቤት ነገር ታውቃላችሁ ሁላችሁም። ወጥቼ መቀበል አልችልም። ግን እስካለሁበት ድረስ መጥተው እስከ በር ድረስ መጥተው ነው የሰጡኝ። ይሄ ደግሞ ትልቅ ታማኝነት ነው።
እና ታማኝነቱ አረጋግጫለሁ ማለት ነው። በዚህ አጋጣሚ ለሌሎች ሰዎች ማስተላለፍ የምፈልገው ምንድን ነው፣ እኛ እየሰራን ያለን ሰዎች ወደኋላ ምንም ማፈግፈግ የለብንም። በተለይ ደግሞ ውስጣችን የሆነ ሌላ ተቃራኒ ነገር እየተናገረን ያለን ሰዎች ይሄ ካምፓኒ ማለት ነው ወደፊት እኛ ችለን ከቀጠልን በጣም ትክክለኛ አካሄድ፣ ትክክለኛ ካምፓኒ ነው። ትክክለኛ ደግሞ ታማኝነቱ የተረጋገጠ ነው። ታማኝነቱ እኔ ካሁኑ አረጋግጫለሁ ማለት ነው። ወደፊት ከቲያንስ ጋር ለመቀጠል ደግሞ 100% በራሴ እኔ የማውቃቸው ሰዎችም አሳምኜ ከቲያንስ ጋር እንዲቀጥሉ ለማድረግ ሙሉ ለሙሉ እኔ ወስኛለሁ ማለት ነው። በተጨማሪም ያልጀመራችሁ ጀምሩ። ምክንያቱም እኛም ከመጀመራችን በፊት ብዙ ነገር ውስጣችን የሚለን ነገር ይኖር ይሆናል እና ያን አጥፍተን ግን መጀመራችን ከቲያንስ ጋር ልንቀጥል ማለትም ተዘጋጅተናል ማለት ነው። ስለዚህ ያልጀመራችሁ ሰዎች ጀምሩ ነው ምለው። ይሄ ትክክለኛ ካምፓኒ ነው። ሰዎች የሚሏችሁ ነገር አትስሙ። እኔ ከጀመርኩ በኋላ ራሱ ብዙ ሰዎች ውጪ፣ ይሄ 666 ነው ምናምን ማለትም ይሄ እኮ ካለመማርም ካለማወቅም፣ አለመማር ማለት ከትምህርት ቤት ፊደል አለመቁጠር ማለት አይደለም። አለመማር ማለት አሁን ይሄ ስለ ካምፓኒው መማር ባለብን ሰዓት ከተማርን በኋላ ሙሉ ለሙሉ ሀሳባችን ሙሉ ለሙሉ እውቀታችን የነበረን አመለካከት ይቀየራል ማለት ነው። ስለዚህ አለማወቅ ማለት የሆነ ቦታ ላይ አልተማርክም ወይም አላወቅክም ማለት አይደለም። ግን ስለዚህ